ግን የምር በጣም ነው ደስ ያለኝ ማለት ነው። ምክንያቱም ኢትዮጵያ ላይ ሱቅ ስትገቡ እንዳለ የውጭ እቃ ነው ያለው ጋይስ። ከዱባይ ከሳውዲ እቃ ተሸክማችሁ እንዳትመጡ ማለት ነው። የምሬ ነው የምላችሁ። በቃ እዚህ ብራንድ እቃ ነው ያለና እግር ባይኖር መሄጃ ወዳሻ ቦታ መንጎጃ ሰላም አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ያሉት ቻናል ተከታታይ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ አላህ ይስታርግልኝ። እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛልኝ። እንግዲህ ዛሬ ከስንት ቀን መጥፋት በኋላ ካከች ብያለሁ ማለት ነው። ለቤት አዲስ ሆናችሁ ላይክ በማድረግ ተቀላቀሉ። ቪዲዮ በመጭን ሰዓት እንዲደርሳችሁ የደወል ምልክቱ መንካታችሁ እንዳትረሱ። ነባሮች ላይክ ሼር ስለምታደርጉ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ የትም ያልተነዳ ኢትዮጵያ ላይ አዳዲስ መረጃ ይዤላችሁ መጥቻለሁ። ትወዱታላችሁ፣ እስከ መጨረሻ አዳምጡት ማለት ነው። እንዲሁም በተለይ ደግሞ ለማዳን ቅመሞች ይጠቅማችኋል። ቪዲዮ እስከ መጨረሻ አይታችሁ እናንተም የመሰላችሁ አስተያየታችሁ በኮመንት አሳውቁኝ ማለት ነው። እውነት ለመናገር እኔ ኢትዮጵያ ስገባ የምሬ ነው የምላችሁ፣ ሱቅ ስገባ ኢትዮጵያ ያለው ነው መሰለኝና እና ብዙዎቻችን ያው ውጭ ላይ ሳውድም ሆነን ዱባይ የትም ሆነን እቃ ለመግዛት እቃ እዛ ውጭ ሀገር ይሻላል ብለን ብዙዎቻችን እናስባለን፣ እንጨነቃለን። በነገራችን ላይ ያው እኔ እቃ ይዤ አልመጣሁም ከውጭ። ነገር ግን እንኳን ጋይስ አልገዛሁም ነው ያልኩት ማለት ነው። እዚህ ሀገራችን ላይ በጣም ፋሽን የሆነ እቃ ነው ያለና በጣም ትደስታላችሁና በዚህ አጋጣሚ የማዳን ቅመሞች የምሬ ነው እዛ ውጭ ሀገር ይሄን አልገዛሁም። ደግሞ የውጭ ሀገር ራሱ የምትፈልጉት እቃ የፈለጋችሁት እቃ እዚህ አለ። እዚህ ሀገራችን ላይ ያለና ይዛችሁ እንኳን ባትመጡ ምንም የሚጸጽታችሁ ነገር የለም። እንዳልኳችሁ ያው ብሩ ነው እንጂ የምር በጣም ነው ደስ የሚለው። ይሄ እንደዚሁም ደግሞ እኔ እንደው እዛ ሆኜ ኦንላይን ሳይ በጣም እንደዚህ ብሩ አጋን ነው ይሄን ያህል ነው ምናምን ሲሉ በጣም እፈራ ነበር ማለት ነው። ነገር ግን ብሩ ራሱ ይሄን ያህል አይደለምና ተከራክራችሁ እንደራሳችሁ አድርጋችሁ ስትገዙ የምሬ ነው ይለያል ጋይስ። የማዳን ቅመሞች አትጨነቁ ማለት ነው። ሀገራችሁ ላይ ብራንድ የሆነ ደግሞ ፋሽን የሆኑ እቃዎች አሉ። በፊት እንኳን የገዛ ሰው ስታዩ አሁን በቃ ተቀይሮ አዳዲስ ነገር ሆኖ እየመጣ ነውና በጣም ደስ ይላል። እያያችሁት ነውና የፈለጋችሁት እቃ ሀገራችሁ ላይ አለ። እዛ ሳውዲ ዱባይ አልተሸከምኩም፣ እንዲሁም ደግሞ ካርጎ አልጫንኩም ምናምን። ያው በእርግጥ ብዙ ጊዜ እንዳልኳችሁ ከዛ ቆይታችሁ ስትመጡ አይላችሁም፣ ይሄ ክፍያ ምናምን የለውም እንዳልኳችሁ። እኔም ዝም ብዬ ነው ያሳለፍኩት አንዳንድ እቃ ቢኖረውም ማለት ነው። ነገር ግን እዛ ሀገሩ ላይ ካርጎ ሚዛኑ ይበላል። አይታችሁ ከሆነ እኔ አሁን እንዳው እስከ 4000 ምናምን ሪያል በረ የተጠየቅኩት። ነገር ግን እኔ አልከፍልም ጋይስ እቃ ይመዘን ብዬ አስመዝኜ የያዘኝን እስከ 1800 ምናምን ከፍዬ ነው ያመጣሁት ማለት ነው። እንግዲህ ያስባችሁታል። እዛ ስትሆኑ በጣም ብዙ እቃ፣ ብዙ የቤት እቃዎች፣ ብዙ ነገር ሲኖርባችሁ በጣም ብዙ ብር ነው የሚበላችሁና ያንን ብር እዛ የካርጎ ከፍላችሁ እንዳታስበሉት ማለት ነው። ሀገራችሁ ላይ በቃ እዚህ መግዛት ትችላላችሁ። እንዲሁም ደግሞ ቤተሰብ ካላችሁ እዚህ ደህና ቤተሰብ ካላችሁ እኔ አንድ የምመክራችሁ ነገር ቢኖር ማለት ነው እኔም በዚህ አጋጣሚ ጠቅሞኛል ማለት ነው። አንዳንድ ያስገዛሁት እቃ ነበረ፣ እንዲሁም ሌሎቹ ደግሞ እኔ ከመጣሁ በኋላ ነው የገዛሁትና ቤተሰብ ካላችሁ ጥሩ የሚገዛላችሁ ሰው ካለ እንደው ከመምጣታችሁ በፊት እቃ አስገዙ ማለት ነው። የምር ይጠቅማችኋል። እኔ አሁን አንዳንድ ነገር እዚህ መጥቼ መግዛት የማልችለው ነገር ገዝቼ አስቀምጬ ነበር። አሁን ግን ጠቀመኝ ማለት ነው። ምክንያቱም እዚህ ሀገር ስትገቡ ብሩም ታውቁታላችሁ፣ ብሩም ያልቃል፣ በረካ የለውምና ይሄ ውድ ነገር የሆነ ነገር ለመግዛት እዚህ መታችሁ አይታሰብም ማለት ነው። ነገር ግን እዛ ሁናችሁ ከሆነ በጣም ለእናንተ ቀላል ነው የምር። እኔ ራሱ አንዳንድ ነገር ሳላስብ ነበረ ያስገዛት እዛ ሆኜ ምንም ሳይከብደኝ ማለት ነው። ግን እዚህ ስትሆኑ ትንሽ ይከብዳቸዋል ማለት ነው። የምሬ ነው። የማዳን ቅመሞች ከመምጣታችሁ በፊት በቃ የ1 ወርም የ2 ወርም ደሞዛችሁ
እቃ በደንብ አስገዝታችሁ ነው ማለት ነው። ጥሩ ቤተሰብ ካላችሁ ያው በእርግጥ ከባድ ነው በዚህ ሰዓት ጥሩ የሚባል የለምና ቤተሰብም ቢሆን እቃ ግዛልኝ ግዙልኝ ሲባሉ ለምን እንደሆነ አላቅም። እኔ እንጃ እሺ አይሉምና ወይም ጠንካራ ቤተሰብ እህት እንዲሁም ካላችሁ ሊገዛላችሁ ይችላልና በዚህ አጋጣሚ ይሄ ነው የምመክራችሁ የማዳን ቅመሞች፣ የምሬ ነው የምላችሁ። ከእናት ምክሬ ነው፣ ይጠቅማችኋል። ከመምጣታችሁ በፊት በጣም እንዲህ እኔ እንጃ ይሄ ነገር ቢኖረኝ ይሄ ነገር መግዛት እፈልጋለሁ ያላችሁት ነገር እዛ ሁናችሁ ገዝታችሁ ነው ማለት ነው። ወይም የቤተሰብ አስገዙ፣ ወይም የጓደኛ ታማኝ ጓደኛ ካላችሁ አስገዙ ማለት ነው። በዚህ አጋጣሚ ቡታጀራ ያላችሁ ይሄ ጉራጌ ክልል የትም ሆናችሁ ያው ለቤተሰቡም ሰፕራይዝ ለቤተሰቡም ስጦታ ለጓደኛ ስጦታ ምናምን ከፈለጋችሁ እኔ ኑር ከዚህ በኋላ አለሁላችሁ ማለት ነው። የራሴም አንዳንድ ነገር ስለምገዛ አሳያችኋለሁ። እንዲሁም ደግሞ የገበያው ነገር ያለው ነገር አሳይን ካላችሁ ፌርሙዞች እቃዎች ስንት እንደሆኑ አሳያችኋለሁ ማለት ነው። አሁን እዚህ ጋር ራሱ የራሴ የገዛኋቸው ፌርሙዞች የቤት እቃዎች ብዙ እቃዎች አሉና እንዲሁም ደግሞ የእቃው ዝርዝርም ንገሪኝ አሳይኝ ካላችሁ ደግሜ አሳያችኋለሁ። የእቃው ዝርዝርም ብሩም ስንት እንደሆነ እነግራችኋለሁ ማለት ነው። እንዲሁም እዚህ ቡታጀራ አካባቢ የትም ሆናችሁ እዚህ ጉራጌ ክልል ውስጥ ያላችሁ የትም ሆናችሁ ለእናቴ ለቤተሰቤ ለወንድሜ ሰፕራይዝ አድርጊልኝ እቃ ግዢልኝ ካላችሁ እኔ ኑር እህታችሁ በታማኝነት ገዝቼ የትም አደርስላችኋለሁ። ኢንሻአላህ ከዚህ በኋላ እየሰራሁ ነው ማለት ነው። እንዲሁም ደግሞ የምሬ ነው የምላችሁ ይጠቅማችኋል። እኔ ራሱ እንግዲህ በጣም ከባባድ የሆኑ እነ ቴሌቪዥኖች እነ ፍሪጆች ምናምን ገዝቼ ሳመጣው ቤተሰቦቼ ኧረ ይሄ ነገር እንዴት ነው መቼ ገዝተሽው ነው ያሉኝ ማለት ነው። ምክንያቱም አሁን ቢሆን አልገዛውም እና እንዲሁም ደግሞ የእውነት እኔ ራሱ አንዳንድ ያልገዛኋቸውና አሁን የሚቆጩኝ ነገሮች አሉና እዛ ሆናችሁ እቃ እየገዛችሁ በቃ በልባችሁ ያለ ነገር ይሄ ነገር ቢኖረኝ ያላችሁት ነገር ከመምጣታችሁ በፊት ግዙት ማለት ነው። እንግዲህ ቤተሰብን ካላችሁ እንዲሁም ደህና ጓደኛን ካላችሁ አስገዙ ነው የምላችሁ። እንዲሁም ደግሞ አሁን ደግሞ ያው የክርስቲያን ዓመት በዓል ነው እሁድ ማለት ነው። ለቤተሰቦቻችሁ ሽሮ በርበሬ ማድረስን ከፈለጋችሁ አናግሩኝ በስልክ ቁጥሬ እኔ አደርስላችኋለሁ። ሰፕራይዝ ከፈለጋችሁ ያው እናንተ የምትፈልጉት ለወንድም ለእህት ለአባት ለእናት ለራሳችሁ እቃ መግዛትን ከፈለጋችሁ እንዳልኳችሁ ነው እኔ ያለሁላችሁ። ያው በስልክ ቁጥሬ ደውላችሁ በኢሞን በዋትስአፕም አናግራችሁ ያው አሉ ማለት ነው። ከእናንተ የሚጠበቀው የፈለጋችሁበት ቦታ አደርስላችኋለሁ። አሁንም ለአመት ባለ ፈለጋችሁ እንግዲህ ቀጣዩ ማረፍ አለና ለፈለጋችሁ ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ